ሰላም እንዴት ናችሁ? ይሄ ግር ሞርኒንግ ኢትዮጵያ ነው። ማንንም ያልወገነ መንግስትንም ቴዲ አፍሮንም ያልወገነ አስተያየት አቀርባለሁ። በመጀመሪያ ደረጃ ወደ ቀጥታ ወደ እንትኑ ነው የምገባው፣ ወደ ጉዳይ አጠር አድርጌ ነው የማወራው። የቴዲ አፍሮ ዘፈን በዚህ ወቅት ትክክል ነው ወይ የሚለው ነው። አንተ አታስተምረኝም ኢትዮጵያዊነትን፣ እኔ በጣም ከአንተ በላይ ኢትዮጵያዊ ነኝ የሚለው ማንም ከማንም በላይ ኢትዮጵያዊ አይደለም። ምን ለማለት ነው? ኦሮሞ ኢትዮጵያዊ አይደለም ለማለት ነው የዘፈነው ዘፈን በቀጥታ እንደዛ ነው። ግን እሱ ታዲያ ምን ተለየ ከሌሎቹ ዘረኞች? ከህዋት በምን ተለየ? ከኦነግ ሸኔ በምን ተለየ? ከአማራ ፋኖ በምን ተለየ? አማራ ፋኖ የአማራን ዘረኝነት ነው ይዞ የሚያራምደው እንጂ ኢትዮጵያዊነትን አይደለም። በኢትዮጵያዊ ስም የአማራ ዘረኝነትን ነው። ኦነግም በቀጥታ ነው ኦነግ ኦሮሞ ዘረኛ ነው፣ ኦሮሞ ዘረኛ ነው። ህዋትም በቀጥታ ነው ህዋት የትግሬ ዘረኛ ነው፣ የትግሬ ዘረኛ ነው። አማራ ብቻ ነው በኢትዮጵያ ስም ተደብቆ የአማራን ዘረኝነትን የሚያራምደው። ለምን አማርኛ ብቻ ይወራል? ለምን የኢትዮጵያ ባንዲራ ማለት እኛንን የሁሉ በላይ የሚል በኢትዮጵያዊነት ስም የሚነግዱ ዘረኛ አማሮችን አስተያየት ብቻ ነው የሚያዩት ቴዲ አፍሮ። እነሱም ብቻ ነው ሁሉ የሚከተለው። በጣም ያሳዝናል። በዚህ ወቅት የሚያለያይ ጭራሽ የሚያቃቀር ጭራሽ ለጦርነት የሚዳርግ ዘፈን በማውጣቱ በጣም አዝኛለሁ። በጣም እኔ ያሰብኩት ጸብ አንጫር የሚለው የዮሐናን ዘፈን እንደዛ አይነት ዘፈን ይዘፍናል ብዬ ነበረ። እኛ የሚያስፈልገን እሱ ስለሆነ ማለት ነው። ጸብ አንጫር እሱ ዘፈን በነገራችን ላይ ቴዲ አፍሮ ጋብዙት እስኪ ግጥሙን ያዳምጠውና እንደዚህ አይነት ዘፈን ከቻለ ሀገሬን ወዳለው የሚል ከሆነ የእውነት ጨለምተኛ ካልሆነ እሱን ያዳምጠውና ለትግራይ የተዘፈነው ዘፈን በጣም ነው የሚያሳዝነው። ልምጣዊ ዛሬም እንደ በፊቱ ትቀበኛለሽ የሚለው ትክክል ላልሆን ይችላለሁ። ግጥሙን ግን ሀሳቡ እንደዛ ነው የሚለው የዋና እና አንደኛው ዘፈን ለትግራይ የተዘፈነው በሰማሁት ቁጥር ነው ማለቀሰው። በጣም ነው የሚያሳዝነው ነው። እኔ የትግራይ ጓደኞች አሉ። የጸቡ የጦርነቱ ጊዜ ምን ያህል እንደተጨነቁ ስትረስ ምን ያህል እንደያዘኝ እኔ የማውቀው። እኔ አውሮፓ ነኝ አይነኩኝም፣ ቤተሰቦቼ ሩቅ ናቸው። ግን የጓደኞቼ እናት ምናምን እዛ ነበሩ እና በጣም ጨንቆኝ ነበር። ያንን ጭንቀት ያንን መከራ ያንን የሰው ልጅ እልቂት ታልፈን ዛሬ ድጋሚ ተጻረሱ ተጋደሉ ብሎ ጦር የሚያማዝዝ ዘፈን መዝፈን ከአንድ 50 ዓመት ከሞላው ትልቅ ሰውዬ የማይጠበቅና በጣም የሚያሳፍር አንገት የሚያስደፋ ነው። ቴዲ አፍሮ ሰው አይሰማም፣ የታወቀ ነው። በጣም ግትር ሰው ነው። ግን እኔ ይሄ ጸባይ የነበረኝ 15 16 ዓመቴ ላይ እስከ 20 ዓመቴ ነው። 50 ዓመት ላይ ሆኖ 20 ዓመት ላይ መቆም ግን ያሳፍራል። ልጅ ወልዷል። ሰላማዊ ሀገር፣ ዲሞክራሲ ያለበት ሀገር ሴት ልጁ ብድግ ብላ በነፃነት ከጎንደር፣ ወሎ፣ ጅማ፣ ወለጋ የፈለገችበት ሄዳ ቱር አድርጋ የምትመለስ የወለጋም ቡና የምትነግድ ወንድ ልጁ ብድግ ብሎ የጉራጌን የሆነ ነገር ሀገር ሄዶ የሚጎበኝ ምናምን ሀገራችን ላይ እንደፈለገን ትራቨል የምናደርግበት ለልጆቻችንን አምነን አረ ሀገራችን ሰላም ነው ፌ ብለን የምንለቅበት ሀገር ነው እንጂ የምንፈልገው በየጊዜው እየተነሳችሁ ጦርነትን የምትሰብኩ ሰዎች አደብ ግዙ። ወደ ጭንቅላታችሁ ተመለሱ። በ50 ዓመታችሁ ያልተመለሳችሁ ለነገሩ መቼም አትመለሱም። እኔ ምንም ተስፋ አላረግም ቴዲ አፍሮ ላይ። ህዝቡ ግን እንደ ህዝብ እባካችሁ እንደ ህዝብ እንደ የሆነ አይነት ዘፈን ነው የሚያስፈልገን። ጸባንጫር የሚል አይነት ዘፈን፣ የሚያስተቃቀፍ ዘፈን፣ በልዩነታችን የሚያኖረን ዘፈን፣ በሰላም እንደ ድሮ ትዝ ይላችኋል ከ97 በፊት
እንደፈለገን የምንሄደው 96 እንደፈለገን የፈለግነው ሀገር እንደምንሄደው የዛን ጊዜም ከመንግስት ጋር በቀጥታ የተነካኩ ሰዎች ኦፍኮርስ ሰላም የላቸውም። መንግስትን ጸብ የፈለጉ በተለያየ የተጠረጠሩ የዛን የሚሆን 100% እኔ ሁሌም ፐርፌክት ነው አለ። የሆነ ነገር አለ፣ ግን የሆነ ነገር ደግሞ የሁሉም ጥሩ አለው። የመለስም ጥሩ አለው፣ መጥፎ አለው። የአብይም ጥሩ አለው፣ መጥፎ አለው። ሁሉም የኃይለ ሥላሴ መጥፎ አለው፣ ጥሩ አለው። ሁሉም መጥፎም ጥሩም አላቸው። ግን ደግሞ ጥሩ ላይ አተኩሮ መጥፎን መክሮ ማስተካከልና ይሄ ይስተካከል፣ ወደ ዲሞክራሲ ኑ እባካችሁ፣ ጦርነት ምን ያደርጋል፣ ያ ሁሉ ሰው አልቋል የሚል ዘፈን ነው እንጂ የጠበቅኩት ኢትዮጵያዊነትን ለኔ አታስተምርኝ፣ ሂድ ከዚህ መሀል ገብተው ከየትም መጥተው እኛን አስወጡን የሚል ይሄ እናንተ ኢትዮጵያዊ አይደለችም እኔ ነኝ ኢትዮጵያዊ የሚል በጣም ኋላ ቀር እና በጣም ያለኔ አዋቂ የለም የሚል አይነት ዘፈን መዘፈኑ በጣም የሚያሳፍር ነው። የዋና ቴንኪው እነ የዋና አይነቱን እግዚአብሔር ያብዛለን። እነ ቴዲ አይነቱን ደግሞ ልብ ይስጣቸው፣ የሚያስተውልበትን ልቦና ይስጣቸው። ለልጆችህ ሰላማዊ ሀገርን ለማስረከብ እነዚህ አይነት የቲኢቢት ያለኔ ሰው የለም ያለኔ ኢትዮጵያዊ ማንም የለም የሚል ዘፈንን እና አስተሳሰብን እግዜር ያብርድልህ። በ50 ዓመትህ ልብ ይስጥ ማለት ይሄ ሰውን ስታይ ጎንበስ ቀና የሚለው ስጋህን ሳይሆን ውስጥ ልብህንና አይምሮህን እግዜር እንትን ይበልህ፣ ምንድነው የሚያስተውል ልቦና ይስጥህና እነዚህ 4 ነገሮችን ይኑሩህ እላለሁ። ግራቲቱድ ማመስገንን፣ አፕሪሺዬሽን ማድነቅን፣ የተሰሩ ነገሮችን ማድነቅ እና ኮምፓሽን ርህራሄ ይኑርህ ለሞቱት ሰዎች፣ እንደዛ ለእንትን ላሉት ሰዎች ርህራሄ ይኑርህ። ሌላ የእውነት ፍቅር ይኑርህ ለሀገር። የእውነት ፍቅር ማለት ሰላምን መዝፈንና ህዝብን ማቀራረብ እንጂ ይሄ አይደለም። እስከዛሬም አንዴም አፕሪሺየት የሚያደርግ ዘፈን አልዘፈንክም። ሌላ ጊዜ ደግሞ በሌላ ነገር እመለሳለሁ። ደህና ሁኑ ባይ